ሰላም ውድ ቤተሰቦቻችን እንደምን ቆያችሁን? ይሄ ቻናላችን ማዕበል ክሬቲቭስ ይባላል። በዚህ የዩቲዩብ ቻናላችን ስለ ግራፊክ ዲዛይን ስራዎች እንደ አፍተር ኢፌክት፣ እንደ ፕሪሚየር ፕሮ፣ እንደ ፎቶሾፕ ያሉትን ሶፍትዌሮች እጅግ ለየት ባለ መልኩ አብረን እንማማራለን ማለት ነው። በዛሬው ቪዲዮችን ላይ ስለ አዶቤ ፕሪሚየር ፕሮ 2025ን ሶፍትዌር ጭነን እንዴት እንሰራና ኢንተርፌሳችን የአዶቤ ፕሪሚየር ፕሮ ኢንተርፌስ ወይም ደግሞ መጀመሪያ አፕሊኬሽኑን ለመጠቀም ስትገቡ ያለውን ገጽታ አብረን እንመለከታለን ማለት ነው። ወደ ፕሪሚየር ፕሮአችን ውስጥ ከፍቱ ይህንን ይመስላል። እንትናችን ኢንተርፌሳችን ወይም ገጻችን ይህንን ይመስላል። እዚህ ጋር ከዚህ በፊት የሰራናቸው እንትኖች ፕሮጀክቶች እንደዚህ ይቀመጡናል። አዲስ መስራት ከፈለግን ያው እዚች ጋር ኒው ፕሮጀክት እናለን። ከዚህ በፊት የሰራናቸው ወይ ጀምረን አቁምናቸው ካሉ ኦፕን ፕሮጀክት ብለን እንከፍታለን። እኛ አዲስ ስለሆነ እየሰራን ያለነው ይሄው ኒው ፕሮጀክት የምትለውን ክሊክ እናደርጋታለን። እዚች ጋር መተን የፕሮጀክታችንን ኔም እንጽፋለን። ለምሳሌ ኒው ቪዲዮ ብለን ክሬት እናደርግለት ኒው ቪዲዮ። እዚች ጋር ብሮዝ የምትለውን ክሊክ አድርገን የምንሰራው ፕሮጀክት የምንሰራው ስራ የትኛው ፋይል ላይ እንዲቀመጥልን ወይም የትኛው ፎልደር ላይ መቀመጥ የምትፈልገው ፎልደር ላይ ቹዝ ካደረግን በኋላ ክሬት የምትለውን ተጭነን ክሬት እናደርጋለን ማለት ነው ኢንተርፌሳችንን። ልክ ክሬት ብለን ስንነካው እንደዚህ አይነት ኢንተርፌስ ይመጣልናል። ይሄኛው አዲሱ የ2025 አዶቤ ፕሪሚየር ፕሮ ስለሆነ እንደዚህ መጣው። እኛን ስኪፕ እንበላት። ልክ እዚህ ጋር ስንመጣ ይሄንን ይመስላል የአዶቤ ፕሪሚየር ፕሮ ኢንተርፌሳችን ይሄን ይመስላል። ይሄው ፋይል ስትመጡ ቅድም ያየነው ኒው ብለን ኦፕን ፕሮጀክት፣ ፕሮዳክሽን፣ ቲም ፕሮጀክት ወይም ሲኩዌንስ ክሬት ማድረግ እንችላለን። ኦፕን ፕሮጀክት ሪሴንቶችን ኢምፖርት ማድረግ እንችላለን። ፋይሎቻችን የምንሰራቸውን ወይም ሪከርድ ያደረግናቸውን ቪዲዮ እዚህ ጋር ይኸው ኮንትሮል አይ ወይም ኮንትሮል አይ በሾርት ከት ወይም ኢምፖርትን ክሊክ አድርገን ማለት እንችላለን። ለምሳሌ እዚህ ጋር እንመጣና እዚህ ጋር የምታያቸው የተለያዩ አይነቶች እንትኖች አሉ፣ ሚዲያዎች አሉ። እዚህ ጋር ኢፌክት ኮንትሮል ኢፌክታችንን ኮንትሮል የምናደርግበት፣ እንዲሁም ከለር ግሬዲንግ ስንሰራ ሊሜትሪክ ስኮፓችንን የምናይበት፣ እንዲሁም እዚህ ጋር ስትመጡ ደግሞ የፕሮጀክት ሚዲያ አለን። እዚህ ጋር ታይም ላይን አለ። እዚህ ጋር እነዚህ ነው የምትመለከቷቸው ቱል ባሮች አሉ። እዚህ ላይ የምትመለከቷቸው ፕሮግራም ሚዲያ አለን ወይም ሲኩዌንሳችንን የምናይበት። እዚህ ጋር ደግሞ ምን እየቀያየርን የዊንዶው እንትናችን እየቀያየርን ቼክ የምናደርግበት ነው እናያለን። እሱንም እዚህ ጋር ይሄው ኦዲዮ ሌቭላችን አለች፣ የኦዲዮ ሌቭላችን አለ። ይሄንን ይመስላል ማለት ነው። ይሄው እዚህ ጋር እንመጣና ፕሮጀክት ወይም ኒው ቪዲዮ የምትለው ላይ መተን ራይት ክሊክ እናደርጋለን። ይሄው እነዚህ የምናያቸው ነገሮች አሉ። ሊስት አይከን፣ ኒው ቢኖች ወይም ፓነላችን አለ። ለምሳሌ አንዱ ፓኔል ካልነው ተነጥሎ ይወጣል። አንዱ ፓኔል ብቻ ተነጥሎ ይወጣል። እንደፈለግነው እንደዚህ ማንቀሳቀስ እንችላለን ማለት ነው። ይህንን መመለስ ከፈለግን እንዴት ነው የምናደርገው? የዊንዶውስ ላይ እንመጣለን፣ ወርክ ስፔስ እዚህ ጋር እንመጣለን፣ ሪሴት ቱ ሴቭድ ሌይአውት። በፊት እንደነበረው አድርጎ ያስተካክለናል። እዚህ ጋር እንመጣለን። እቺኛ ቀስታን አያችኋት አይደለ? ምን እንዳሉ ያስመርጣል። ሚዲያ ብሮዘር አለ፣ ፕሮጀክት ደግሞ አለን የከፈት ነው ኒው ፕሮጀክት ብለን ክሬት ያደረግ ነው ማለት ነው። ይኸው እዚህ ጋር እንመጣለን። ሲኩዌንስ ክሬት ማድረግ እንችላለን። እዚህ ጋር ሲኩዌንሳችንን እናስገባለን። ይኸው እዚህ ጋር ትመጡና አድ ዩር ሚዲያ የምትለው ላይ ራይት ክሊክ ታደርጉና ኒው አይተም ትላለች። ኒው አይተም ላይ ትመጡና ሲኩዌንስ ትለዋን ክሊክ ታደርጋላችሁ። ለምሳሌ ለዩቲዩብ ከሆነ 1080 ፍሬም ፐር ሰከንዳችንና 1080 ያው በ59.4 በ25 ፍሬም ፐር ሰከንድ እንደፈለግነው መምረጥ እንችላለን ማለት ነው። እኛ ግን እዚህ ጋር እንመጣና ሴቲንግ ላይ ለምሳሌ 1920 በ1080 ካረግነው ፍሬም ሳይዛችን ለዩቲዩብ ሳይዝ እንደሆነ እናውቃለን። እንዲሁም ደግሞ 1080 በ1920 ካረግነው ሆሪዞንታሉን 1080 ቨርቲካሉን 1920 ካረግነው ለዩቲዩብ፣ ለቲክቶክ ወይም ለኢንስታግራም፣ ፌስቡክ ሪሎች እንደሆነ እናውቃለን። እኛ ለማየት ያህል 1920 በ1080 አድርገን እዚህ ጋር ፍሬም ፐር ሰከንዳችንን እስከ 60 ድረስ ማስተካከል እንችላለን። ኤዲቲንግ ከለራችንን እዚህ ጋር መተን ማስተካከል እንችላለን። ይኸው እኛ ግን ካስተም እየሰራን ስለሆነ ራሳችን ስለሆነ የምንሰራው ካስተም አድርገን እዚህ ጋር መተን ኦኬ እንለዋለን። እዚህ ጋር 1920 በ1080 የሆነ ፍሬም ክሬት አድርጎልናል ወይም የዩቲዩብ ፍሬም ክሬት አድርጎልናል። እዚህ ጋር ልክ ስትመጡ
እቺኛው እንደዚህ ከፍት መስመር ያለባቸው እኔ ፓርቶች ላይ ስትመጡ ከዚህ ጋር ስመጣ ይኸው ሁለት ደብል ላይ ሰርታለች አያችሁት አይደል? እሷን ይዘን ክሊክ አድርገን እንደዚህ የራሳችን ታይም ላይን ማስተካከል እንችላለን። ይኸው እዚህ ጋር መተን እንደፈለግነው ሳይዛችንን ማስተካከል እንችላለን። ወርክ ፍሎአችንን በሚያቀልልን መልኩ እንደፈለግነው አጀስት ማድረግ እንችላለን ማለት ነው። ሁሉም ነው እንደዚህ ያደረግን አጀስት ማድረግ እንችላለን። ያው እንደዚህ ያደረጋችሁ ፈለጋችሁት መንገድ አጀስት ማድረግ ትችላላችሁ። ሶ እዚህ ጋር ለምሳሌ እናምጣ የሆነ ሪፖርት እና የሆነ ቪዲዮ ኢምፖርት አድርገን እንዴት ታይም ላይናችን ላይ እንደምከት እንመልከት። ይኸው ለምሳሌ ፎልደራችሁ ላይ ትገቡና የሰራችሁት ስራ ይኖራል። ከዚህ በፊት የሆነ ቪዲዮ አምጥታችሁ ትከቱበታላችሁ ማለት ነው። ኦኬ ለምሳሌ ይሄን ቪዲዮ እናምጣና ክሊክ ድራግ አድርጋችሁ ይዛችሁ እዚህ ጋር መታችሁ ይኸው ኮፒ የሚለውን መልቀቅ ትችላላችሁ ማለት ነው። ኮፒ ማድረግ ትችላላችሁ። ይኸው እዚህ ጋርም ከመጣን በኋላ እንጫነውና ሳብ አድርገን ወዴት እናመጣለን? ወደ ታይም ላይናችን ላይ እናመጣለን። ሲኩዌንስ ሴቲንጋችን ይቀይርብናል። ለምን ቪዲዮ ሪከርድ የተደረገው 1080 በ1920 ነው በቲክቶክ ሳይዝ ሆ ቼንጅ ሲኩዌንስ ሴቲንግ ካለው በራሱ ቪዲዮ ሪከርድ በተደረገበት ፍሬም ሳይዝ ያስቀምጥላል። ግን ኪፕ ኤግዚስቲንግ ሴቲንግ ካለው 1920 በ1080 ነው ክሬት ያደረግነው እዛው ላይ ቀጥታ ወስዶ ያስገባልናል። የሆነ ባዶ ስፔስ ይፈጠርብናል። ሰው ቼንጅ ሲኩዌንስ ሴቲንግ ብለን በራሱ ሲኩዌንስ ልክ ይኸው እንደምትመለከቱት አስገብቶልናል ማለት ነው። ሰው እዚህ ጋር የምታዩት ቪው1 A1 A2 A3 እያለ የሚቀጥለው ለምሳሌ እዚህ ጋር A1 A2 A3 የሚሉት ኦዲዮቻችን ነው የሚያስቀምጥልን። እዚህ ጋር ደግሞ ቪው1 V2 እያለ የሚቀጥለው ከዚህ በላይ ቪዲዮዎቻችን ነው ቪዲዮ ሲኩዌንሳችን የሚያስቀምጠው። ከዚህ በታች ደግሞ የኦዲዮ ናችን ነው የሚያስቀምጥልን ማለት ነው። ሶ ይኸው ክሊክ አድርገን ለምሳሌ ቪዲዮችንን ክሊክ አድርገን እናውቀውና እዚህ ጋር ስታዩት ኢፌክት ኮንትሮል አለ አይደል? ክሊክ ስታደርጉት ራሱ አውቶማቲካሊ ኢፌክት ኮንትሮላችሁን ይከፍላል። ይኸው ለምሳሌ ስኬላችንን ማሳደግ የቪዲዮን ስኬል ይኸው እንደዚህ ማሳደግ እንችላለን። ፖዚሽናችንን ወደ ግራ ነው ወደ ቀኝ ነው እንዴት የምፈልግ ነው ወር ወደ ላይ ነው ወደ ታች ነው የሚለውን እንደዚህ ያደርጋችሁ ኢፌክት ኮንትሮላችሁ ላይ አጀስት ማድረግ ትችላላችሁ ማለት ነው። እንደ ሮቴሽን ከፈልጋችሁ ዲግሪውን እዚህ ላይ ማስተካከል ትችላላችሁ። አንከር ፖይንት ክሮፕ በሌፍት በኩል ነው ክሮፕ እንዲደረግላችሁ የምትፈልጉት ኦር በቶፕ ነው ከላይ ወደ ታች ነው ክሮፕ እንዲደረግ የምንፈልገው ኦር ከራይት በኩል ነው ከቀኝ በኩል ሊመጣ ነው ክሮፕ ማድረግ የምንፈልገው ቪዲዮችን ኦር ከስር ነው የሚለውን እዚህ ላይ መታችሁ አጀስት ማድረግ ይኸው እቺን ደግሞ ዝቅ ታደርጉት ኦፓሲቲ የሚላለ ኦፓሲቲ የቪዲዮን ኦፓሲቲ 100% እንዲታይ የምትፈልጉት ኦር እንደዚህ ጀስት ኦፓሲቲ የቪዲዮችን እይታ የምትጨምሩበት የምትቀንሱበት አለ። እነዚህ ደግሞ የምታችሁ ማስክ የምናደርግበት አለ። እሱን በሌላ ቪዲዮ እንመለከታለን። እዚህ ጋር መተን ማስተካከል እንችላለን። እዚህ ጋር ደግሞ ዊንዶችን ላይ ዊንዶውስን ነክተን ወርክ ስፔስ የሚለው ነክተን ኦር ካልሆነ ደግሞ እዚህ ጋር መተን ቺኛን ክሊክ አድርገን ወርክ ስፔሳችንን መምረጥ እንችላለን። ለምሳሌ የዚህን ቪዲዮ ከለር ግሬዲንግ ስንሰራ ከለር የምትለውን ክሊክ እናደርጋለን። ክሊክ ስናደርግ ወደ ከለር ላይብራሪያችን ያስገባናል። እኛ እዚህ ጋር መተን እንደፈለግነው ቪዲዮችንን አጀስት ማድረግ እንችላለን ማለት ነው። እንደምትመለከቱት የከለር ፓኔሉን ይከፍተንላል። እነሱን አጀስት እናደርጋለን። ስለ ከለር ግሬዲንግ ደግሞ በቀጣይ ክላስ እንመራለን። አሁንም ነክታችሁት ኤዲቲንግ ካላችሁት ቪዲዮችንን ኤዲት የምታደርጉበትን ላይን ይከፍትላችኋል ማለት ነው። እሱን ይከፍትላችኋል። የምትፈልጉትን አይነት የመረጣችሁ ከለር ነው። ለምሳሌ ቨርቲካል ካረግ ነው ቨርቲካል ለምሳሌ ቲክቶክ፣ ኢንስታግራም፣ የፌስቡክ ሪሎችን ምናምን በምንሰራበት ጊዜ ቨርቲካል የሚለውን የዊንዶው ላይን ምርጥና ቨርቲካል የውዚች ጋር ትመጡና ነክታችሁት ቨርቲካል የሚላለ እሱን ስትነኩት ወረንት ሊቀይርላችኋል ማለት ነው። ለቲክቶክ ምናምን እንደተሰሩ በደንብ ያግዛችኋል ማለት ነው። የውዚች ጋር ትመጣላችሁ። ወርክ ስፔሳችሁ ላይ ቨርቲካል የምትለውን ክሊክ ስታደርጉት እንዴት ነው ቪዲዮአችሁን እዚህ ጋር እያያችሁ እዚህ ጋር በደንብ እናንተ ኤዲቲንጋችሁን መስራት ትችላላችሁ ማለት ነው። ይኸው እዚህ ጋር መታችሁ መስራት ትችላላችሁ። እንደምትመለከቱት ቪዲዮአችሁ እዚህ ጋር ይቀመጥላችኋል። በደንብ እያያችሁ የሚያስፈልገውን ነገር ከለር ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ የተለያየ ነገር
ማስተካከል ትችላላችሁ። መታችሁ ድጋሚ የኦዲዮ ካላችሁ ኦዲዮአችሁን ኤዲት ለማድረግ ለመስራት፣ ቴክስት ቤዝድ ኤዲቲንግ ቴክስታችሁን ኤዲት ለማድረግ፣ ግራፊክስ ወርኩን ለመስራት፣ ከለሮቹን ኤዲቲንግ፣ ኢፌክቶች መጠቀም ትራንዚሽን፣ ሳውንድ ኢፌክት ምናምን መጠቀም ደግሞ ስንፈልግ ኢፌክት የሚለውን ላይን ክሊክ አድርገን ወደ ኢፌክት ይወስደንላል ማለት ነው። አሴምብሊ ካልነውም እንደዛው እሱን ማስተካከል የምትችሉበታል። ሶሪ ይህንን ይመስላል ኢንተርፌሳችን። በቀጣይ ደግሞ በቪዲዮችን እየወሰድን ጠለቅ ያለ ኤክሰርሳይዝ እናደርጋለን። አብራችሁኝ ስለነበራችሁ አመሰግናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች በሙሉ እጅግ ብዙ ነገር የምንማማርበት ቻናል ስለሆነ ሰብስክራይብ ማድረግ እና የደወል ምልክቷን መጫን እንዳይረሳ። ለነበረን ጊዜ አመሰግናለሁ። በቀጣይ እስከምንገናኝ ቸር ቆዩ።